እነዚህ በምድር ላይ ያሉ ፈጣን ዚፕ ላይኖች ናቸው። የመጨረሻው ከአውሮፕላን እንደ መውደቅ የሚሰማ ያህል ፈጣን ነው። ሶስተኛ ዚፕ ወርልድ ታይታን ዌልስ። ይህ በአውሮፓ የመጀመሪያው የአራት ሰው ዚፕ ላይን ሲሆን በሰዓት ከ70 ማይል በላይ በሆነ ፍጥነት በታሪካዊ የሰሌዳ ድንጋይ ማውጫ ላይ ይበራል። ከጓደኞቻችሁ ጋር ትይዩ ሆነ በአስቸጋሪ የዊልስ ተራሮች ላይ ትወዳደራለህ። ሁለተኛ ኤል ሞኒስትሮ ፓርቶ ሪኮ። መጠሪያው እንደሚናገረው ጭራቅ ማለት ነው። ይህ ጭራቅ ከ1.5 ማይል በላይ የሚረዝም ሲሆን ይህም በአሜሪካ አህጉራት ረጅሙ ያደርገዋል። ፊትህን ወደ ታች ሱፐርማን ስታይል አድርገህ ትተኛለህ እና ልብህ እንደ እብድ እየመታ ሞቃታማ ሸለቆዎችን ከላይ የበረድክ እስከ 95 ማይል በሰዓት ትደርሳለህ። አንደኛውን ከመናገራችን በፊት ይህን ቪዲዮ ያዘጋጀላችሁ ዋልታ ቴክኖሎጂ ሲሆን የመኪናችሁ ሞተር ሲነሳ በስልካችሁ የሚያሳውቃችሁና የመኪናችሁን ሞተር በስልካችሁ መቆለፍ የሚያስችላችሁን የጂፒኤስ ቴክኖሎጂ ድርጅታችን ዋልታ ቴክኖሎጂ ጥቶ እየገጠመ ይገኛል። ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉልን። አንደኛ ጀብል ጃይስ ፍላይት ዩኤኢ። ይህ በዓለም ላይ ፈጣኑና በጊነስ የተረጋገጠ ዚፕ ላይን ነው። በሮሳልካ አለታማ ገደሎች ላይ ስትበር አእምሮን የሚሰብር 102 ማይል በሰዓት ትደርሳለህ። የመጨረሻው መሞከር ትፈልጋላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልን። እንደዚህ አይነት መረጃዎች እንዲደርሳችሁ የፕላስ ምልክቱን በመጫን ቤተሰብ ይሁኑ።